አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ ውድ እህቶቼ እንዴት ናችሁ? ደህና ናችሁ? አላችሁ? አልሐምዱሊላህ ውዶችዬ። ያው ሰብስክራይብ፣ ሼር፣ ኮፒ ሊንክ አርጉልኝ፣ ኮመንትም አርጉልኝ። እሺ ውዶቼ፣ አዳዲስ ነገር ስገባ እንድደርሳችሁ ሰብስክራይብ አርጉኝ እላችኋለሁ። እና አንድ ሁለት እህቶቼ እስቲ አሁን ላይ ዛሬ ላይ ያለበትን የዋጋ ዝርዝር ብለውኛል። ይሄ የእናቶች ሻርፕ ነው። አዲስ የመጣች ናት። ቀላል የምትል ከፊፍ 700 ብር። ይሄ 2000 ብር። ይሄ 600 ብር። ይሄ ሻርፕ ነው። የወጣት ሻርፕ ነው። ባለ 1000 ብር ነው። ከለር አለው። ደህና ነን። እንዴት ነው አለክ እና አላችሁ እንግዲህ ሱቅ ላይ ያለ ሰው ይመጣበታል አላችኋለሁ። ያውላችሁ ይሄ 1500 ይሄ 2000 የእናቶች ነው። ይሄም 2000 ይሄ ባለ 1000 ብሩ ነው። ከለር አላቸው በርግጥ ይሄ ባለ 800 ብር እማይም ነው። ከለር የተለያየ አለኝ እላችኋለሁ ውዶች። የሚታዙኝ የሚታበረታቱኝ ተባረኩልኝ፣ አላህ ይባርካችሁ እላችኋለሁ ውዶች። እቺ የወጣት ነች። ባለ 1200 ብር ኮት ነው። ይሄ ደግሞ የልጆች ጀለብያ ነው። ባለ 3600 እቺ የልጆች ኮት ናት። 600 ብር። ከለር የተለያየ አለኝ እላችኋለሁ። የእናቶች ኮት በተለያየ ዲዛይን አለኝ። ይሄ ቀሚስ ነው። ባለ 2200ዎቹ ናቸው የእናቶች ማለት ነው። ይሄኛው ጀለብያ ነው። ባለ 4500 ብሩ ነው። ከለር አለኝ የተለያየ እላችኋለሁ ውዶችዬ። መስገጃ አለኝ የተለያየ ባለ 1200 ነው የኛው። እነዚህ ጀለቢያዎች ናቸው። የልጅ ሂጃብ ባለ 400፣ የሙሽራ ሻርፕ 800 ነው። ይሄ የጀለቢያ ከለር ነው። ይሄ ፎጣው ነው። ሻል የምትባለው ፎጣ 2500 ነው። ይሄ የምስጥር ልብስ የኛ የሴቶች ይሄ ኮፍያ ነው። ደረጃ አላቸው የምስጥሮቹ 150፣ 250፣ 300 ነው። ይሄ ኮፍያዎች ናቸው። ይሄ ተለጣጭ ሂጃብ በከለር እንግዲህ ብዙዎቻችሁ ወዳችሁታል። አዛችሁ የተላከላችሁ ወዳችሁታል እላችኋለሁ። እና እንግዲህ ያላዘዛችሁ እዘዙኝ፣ ግዙኝ፣ በቃ እንዴ ግዙኝ እንዴ። ይሄም ደርበን ነው። ደርበን በተለያየ ከለር አለው የተለያየ አያችሁት። ሴሪው የተለያየ 5 ነው የሚታሰረው። እናንተ የፈለጋችሁት ከለር ይወጣላችኋል ማለት ነው። እንግዲህ አቅልሙበት በምትፈልጓት ከለር። ቪዲዮ አይ ካላችሁ ያው በውስጡም ይላክላችኋል። ይሄ ሁሉም የደርበን ከለር ነው እላችኋለሁ። ሀባይቢ ለምትገዙ ለምታበረታቱኝ ጀዛኩሙላሁ ከይረን። አላህ ከይር ጀዛችሁን ይመልስላችሁ። በዛውም ቤተሰባችሁንም እያስደሰታችሁ ነው። ደስታ የሚባል ነገር ሁሉ የእናንተ ይሁንላችኋል። ይሄ የእናቶች ኮት ነው። ይሄኛው በጋውን ነው። የቅድሙ ትንሽ አጠር ይላል። ይሄ ጋውን ነው። ባለ 2500 ብር ነው ይሄኛው። ይሄ በጋውኑ ነው እላችኋለሁ ሀባይቢ። ይሄ ቅድም ባለ 1000 ብሩ ሻርፖች ከለር ናቸው። እና ሌላ ንቃብ አለኝ ባለ 1100፣ ባለ 9000፣ ባለ 900፣ ባለ 2500 እና ባለ 3000 ብር አለኝ። ይሄኛው ሽቲ ከነሻርፑ ነው ውዶች። ይሄ ሽቲ ከነሻርፑ ነው ይመጣል። ከለር ለጊዜው የኔ ያለኝ የጅልባብ ነው ይገባል። ጅልባቡም ይሄ ቀሚሶች ናቸው። የተለያየ ከለር አለኝ ቀሚስላችኋለሁ። ይሄ ጅልባብ ነው። ይሄ የልጆች ቀሚስ ባለ 1800፣ ባለ 2200 ነው። ይሄ የሚታዩት የቅድሙ ደርበን ከለር ነው። እንግዲህ ደርበን ናቸው እነዚህ። ያልተሰፋው 800፣ የተሰፋው 850 ነው። እዛ ሆናችሁ ቤተሰባችሁን ማስደሰት ለምትፈልጉ ጓደኛችሁን መዘየር ለምትፈልጉ እህቶቼ እላችኋለሁ። እነዚህም የልጆች ቀሚስ ናቸው። የተለያየ ከለር አለኝ። እውነት ፋፊ ጋር ከመጡ
ምን ጠይቀው አጡ ነው እንግዲህ ወይንም ኡሙ ይስሪ ጋር እንግዲህ የተለያዩ ደግሞ ሸበጦች አሉኝ። እቺ ሸበጣውን እንደ ታይላንድ ናት 800 ብር አይሰፋም። ይሄ በሚሰፋው 450 ብር። ይሄ ባለ 600። እነዚህ የቅድሙ ዘር ነው። ይሄ ባለ 800 ነው። እና የተለያየ አይነት ጫማ አለኝ። እዘዙኝ፣ ግዙኝ። ማቀፊያዎችም አሉኝ። ማቀፊያ የለኝም አሁን አልቋል። ነገ ይገባል ኢንሻአላህ። ሌላ ደግሞ ወቅፍ ማድረግ ለምትፈልጉ እህቶቼ ለቤተሰብ አባት ሊሆን ይችላል፣ እናት፣ ወንድም ሞቶባችሁ ወቅፍ ለማድረግ ለመስጊድ በሙታን ቤተሰቦቻችሁ ስም መሰደቅ ለምትፈልጉ እያሉ መስጠት ይቻላል። መስጠት ለምትፈልጉ ያ ቁርአን በ500 እና 400 ብር አለኝ። ሌላ ሽቶ ነው። ይሄ ዶላር እንግዲህ እኔ ማውቀው ዶላርን በዚህ በካርቶኑ ነው እላችኋለሁ። እሺ 600 ብር። ይሄኛው ኪንግ የሚባለው ሽቶ ነው። ኪንግ ማለት መንግስት ሽቶ ማለት ነው። እቺ ልጁ ናት። ትልቅዬው አለ እዚህ ውስጥ 700 ብር ነው እላችኋለሁ ውዶችዬ። እና አበረታቱኝ፣ ሼር ኮፒ ሊንክም አድርጉልኝ። እና የተለያዩ ኪታቦች አሉኝ። ይሄ ኩዛ ቂዳ ነው። የመጀመሪያ ቁርአን እንዳከተማችሁ የምትቀሩት ኩዛ አቂዳ ነው። ስለ አቂዳ ነው የምታስተምረው እቺኛዋ። እቺ ድሩሱል ሙሂማ ናት። በአረብኛ ነው ሁሉ። ይሄኛው ደግሞ ኹጥባ ነው። ሙክታር ሚል ኹጥባ ነው። ይሄ ኡሱሉ 30 ነው። 4 ኪታብ የሚይዘው ኪታብ እና ሌላ ኪታቦች አሉ። ይሄ ሹጃ ነው። ይሄ ሹጃ የሚባለው ኪታብ ነው። ሌላ ሉማ አለኝ። ሉማአተል ኢዕቲቃድ ይላል። ሉማ ይሄ ሸርሁ ሉማአተል ኢዕቲቃድ ይላል። እና ቅሩልና አሁን ላይ የማዳን ቅመሞችዬ እዛ ያላችሁ ቅሩ ኪታቦቹን በኦንላይን ማዛችሁ ቢሆን ቅሩ፣ ብር ከፍላችሁም ቢሆን ቅሩ እላችኋለሁ። ቅራትን መቅራትን የሚመስል ነገር የለም ነው የምለው እኔ እንደኔ። ምክንያቱም ዛሬ የቀራችሁት ለነገ ይጠቅማችኋል። እዚህ ሀገር ከገባችሁ በኋላ ቀራለሁ ማለት እኔ እንደኔ ዘበት ነው የሚለው። ምክንያቱም እዛ በደንብ የመቅራት ሰዓት እና ምቾት ስላለ ማለት ነው። ሌላ ኡምደቱል አህካም አለን፣ ሪያድ አለን፣ ከሽፈ ሹባሃት አለን፣ ኩን ሰለፊያ አለን። የተለያዩ ኪታቦች አሉን እላችኋለሁ ውዶችዬ። ስለዚህ ግዙን እላችኋለሁ። እሺ ሀባይቢ። እና አንቃጥዬ ደግሞ አንዳንድ ምክሮችን መክራችኋለሁ። ያው እኔም ከናንተ ተሽዬ ባይሆንም አንዳንድ ነገሮችን እላችኋለሁ። እና በተለይ አሁን ኦንላይን ኦርደር የምታረጉ ልጆች ጥንቃቄ ማድረግ አለባችሁ። አሁን ለምሳሌ አሁን እኔም ኦርደር አድራጊ ነኝ። ለብዙ ልጆች እንግዲህ ትዕዛዝ እቀበላለሁ፣ አስተካክዬም ሰጣለሁ። ያላችሁ አስተያየት ደግሞ እውነት ኮሜንትም ላይ ጻፉልኝ፣ ደውላችሁም ንገሩኝ። ምክንያቱም የሰው ልጅ ነኝ፣ ስህተት ሊኖርብኝ ይችላል። ያንን ነገር ማረም እችላለሁ እላችኋለሁ ውዶችዬ። እና አላህ ጀዛችሁን ይክፈላችሁ። እውነት እኔን የምታበረታቱኝ እህቶቼ ሼሩን በማረግ ሰብስክራይብ በማረግ ላይክ በማረግ የምታበረታቱኝ በመግዛት አብሽሪ ፋጤ ዛሬ አልተመቸንም ሌላ ጊዜ እናዛለን ምትሉኝ በውስጥ ማለት ነው። ወላሂ አላህ ጀዛችሁን ይክፈላችሁ። ሰውን ያላመሰገነ አላህን አያመሰግንም ይላል። እና ሳታቁኝ አምናችሁኝ ላዘዛችሁኝ ሁሉ አላህ ከይር ጀዛችሁን ይመልስላችሁ። እናንተንም ታማኝ ያድርጋችሁ፣ እኔንም ታማኝ ያድርገኝ እላችኋለሁ። እና በዚህ መሀል አንዳንድ ነገሮች አሉ፣ እነሱ ደግሞ ጥንቃቄ ማድረግ አለባችሁ። አሁን ብዙ ጊዜ ከሌላ ቦታ ኦርደር አድርገው ለኔ ይነግሩኛል። ካታ እንግዲህ ኦርደር አድርገው ስህተቱ ከተፈጸመ በኋላ እንደዚህ አርጌ ተበለው እንደዚህ ተደርጌ ተሸወትኩ ይሉኛል። ይሄንን ነገር ጥንቃቄ አርጉ ነው የምለው እኔ እንደኔ። አንደኛ ማታቁት ሰው ላይ አትዘዙ። ስታዙ ደግሞ ትንሽ አይደለም
ትንሽ አይደለም። የ1000 የ2000 ብር እቃ አይደለም። የ50,000 የ70,000 የ100,000 ብር እቃ ስታዙ ጥንቃቄ አድርጉ። ቢያንስ አካባቢያችሁ ላይ ይዘዙ። አንደኛ ስህተት ካለው መመለስ ይቻላል። አሁን ለምሳሌ እኔ ጋር የሄደው ማይሆን ከለር ከሆነ ካጠረ፣ ከጠበበ፣ ከሰፋ እኔ ጋር ይቀየራል። ግን ከሌላ ከርቀት ከወራቤ ዩቲዩበሮች ገዝታችሁ ከስልጤ ማለት ነው ከጉታጀራ ገዝታችሁ ወይንም ከአዲስ አበባ ሆነው አምጥተውላችሁ በመኪና የመኪና ከፍላችሁ ከዛ እዚህ ከመጣ በኋላ የሆነ ነገር ቢጎል መልሶ የማምጣት እድል አናሳ ነው። ምክንያቱም ማሳፈራውንም እያሰባችሁ ማለት ነው። ሁለተኛ ደግሞ እናንተ በቪዲዮ የሚታያችሁ በቪዲዮ የሚያሳዩት እውነት እኔ አንዳንዴ እንደኔ ለሚሰሩ ኦንላይን ለሚሰሩ ነጋዴዎች አንዳንድ መልእክት አለኝ። ምክንያቱም ይሄ ነገር ለሁሉም ሊደርስ ይችላል። ሼር አድርጉት፣ ወላሂ ይድረስ እና እኛ ፊልተር መጨመር የለብንም። ምክንያቱም ያ ሰው ወዶና አምኖ ነው መግዛት ያለበት። በዚህ ሰዓት ብዙ የምናመሳስልባቸው ነገሮች አሉ ሚዲያ ላይ። እኛ ግን እሱን ሳይሆን አላህን ፈርተን እምነታችንን ጠብቀን አማናችንን ጠብቀን ነው መስራት ያለብን ምንሰራውን ነገር ማለት ነው። ምክንያቱም እኛ ዛሬ ሻጭ ነን፣ ነገ ደግሞ ለማኝም ልንሆን እንችላለን፣ አይታወቅም። ቀጥሎ ደግሞ ዛሬ ሽጠን ያችን ብር ሳንበላት ራሱ ልንሞት እንችላለን። ያኔ ወንጀል ይዘን ነው የምንሞተው ማለት ነው። ስለዚህ ጥንቃቄ እያደረጋችሁ ስሩላችኋለሁ። ወላሂ የዛሬ ብልጭልጭ ነገር የዛሬ የሚያምር ነገር ሊታያችሁ አይገባም፣ ሊያታልላችሁ አይገባም። እውነት ኦንላይን ላይ የምትሰሩ እህቶቼ እስላም ክርስቲያንም ሆናችሁ ማንም የማንም እምነት አጭበርብራችሁ ብሉ የሚል ነገር የለም። የማንም እምነት ያልሆነውን ሆኗል ብላ ሽጥ የሚል እምነት የለም እኔ በማውቀው እና እኛ ነፍሲያችንን አሸንፈን ኦንላይን ላይ ሼር ያደረግነውን እቃ እራሱን ነው መሸጥ ያለብን። ኳሊቲውን ሼር እናደርግና ኳሊቲው የወረደውን ደግሞ እንሰጣለን በተመሳሳይ ከለር ማለት ነው። ይሄ መሆን የለበትም። አላህን ልትፈሩ ይገባል። እውነት እኛ ያለነው በዚች አጭር ዱንያ ነው ያለነው። የጎረስነውን እኮ የመዋጥ መብት አኝከን የመዋጥ መብት ወይንም አቅም የሌለን ሰዎች ነንና እኛ አላህ ለኛ ያንን ነገር እኛ ልንሰራም ልንሸጥም አቅሙን የሰጠን አላህ ነው። በዚህ ደግሞ ማፈተን አያስፈልግም። ወላሂ እውነት በእውነት ስሩ። በቃ ሼር ያረጋችሁትን በስነ ስርዓት ስሩ።